ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናሌ ቤተሰቦች እንደምን አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ለዛሬ ያስኩላችሁን ዋና ዋና መረጃዎች በማስቀደም እጀምራለሁ። እስከመጨረሻ አብራችሁን ቆዩ። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ጎረቤት ሀገርን ግዛት የመቆጣጠር ፍላጎት ሊታሰብበት ወይም ሊታለፍ የማይችል ቀይ መስመር ነው ሲሉ ተናግረዋል። መንግስትና የግል ተቋማት ሰራተኞች ደሞዝ ባላንስ እንዲደረግ ከወጣ የቆየ የደሞዝ የሚቆረጥ የታክስ ክፍያ መመሪያ ሊሻሻል እንደሚገባ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ገለጸ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ጸደቀ። አሁን ለዝርዝር ያስኩላችሁን መረጃዎች እናያለን። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል አንዳንድ የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የሚያራምዱት የሉዓላዊ ሀገርን ግዛት የመቆጣጠር ፍላጎት ሊታሰብበት ወይም ሊታለፍ የማይችል ቀይ መስመር ነው በማለት በማህበራዊ ትስስር ገጻቸው ላይ ጽፈዋል። የኢትዮጵያ ፖለቲከኞችና የፖለቲካ ቡድኖች የጎረቤት አገርን ግዛት የመቆጣጠር አጀንዳቸውን የሚያንጸባርቁት ሲያሻቸው በወታደራዊ ኃይል በማስፈራራት እና ሌላ ጊዜ ደግሞ ታሪካዊ ወይም ሕጋዊ የሚሏቸውን ምክንያቶች በመደርደር ነው በማለት የማነ ተችተዋል። የማነ አያይዘውም ይህ አይነቱ የኢትዮጵያ ፖለቲከኞችና ቡድኖች አካሄድ ከፍተኛ ፖለቲካዊ ስድብ ነው በማለት ወቅሰዋል። ወደ ሌላኛው መረጃ ሳልፍ የመንግስትና የግል ተቋማት ሰራተኞች ደሞዝ ባላንስ እንዲደረግ ከወጣ የቆየ የደሞዝ የሚቆረጥ የታክስ ክፍያ መመሪያ ሊሻሻል እንደሚገባ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ገለጸ። የፌዴሬሽኑ ውጭና ህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ እንዳሉት ከደሞዝ የሚቆረጥ ታክስ ከ20 ዓመት በፊት የገንዘብ የመግዛት አቅም ጠንካራ በነበረበት ወቅት የወጣው መመሪያ ከ600 እና ከዛ በታች ያለ ደሞዝ ከታክስ ስር ያደርጋል። 600 ብር በጣም ከፍተኛ ደሞዝ በነበረበት ወይም በርካታ ሰዎች የ600 ብር ደሞዝተኛ እያሉ ነው ህጉ የወጣው ብለዋል። አሁን ደግሞ ከ10900 ብር የደሞዝ የሚከፈላቸው ከፍተኛው 35% ከደሞዝ ስለሚቆረጥ ደሞዙ ስም ብቻ ነው ብለዋል። 10900 ብር በስም ስናየው ስያሜው ብዙ ይመስላል፣ ግን ስም ብቻ ነው። ከዚህ ላይ 35% ተጨማሪ የጥሮታ 7% ሲቆረጥበት በጥቅሉ 42% ሲቆረጥ ደሞዙ ለሰራተኛው አይደርሰውም ብለዋል። ስለዚህ 10900 ብር ደሞዝ ሲሰማ ብዙ ይመስላል፣ ግን 42% ሲቀነስበት ደሞዙ እጅግ በጣም ወርዷል። ሰራተኛ ከዛ ተንሸራሽሮ በሚያገኙት ገንዘብ ሆቴልም ገብተው ሻይ ቡና ሲጠጡ ተመልሶ ሁለተኛ ታክስ አለባቸው። ፓስታ መኮረኒ ሲገዙ ታክስ አለባቸው። ስለዚህ ገንዘቡ ጠቅላላ ተሸራርፎ ከገቢ ግብሩ እጅግ በጣም የገዘፈበት ወይም ደግሞ ለሰራተኞች ጠቀሜታ በማይሰጥ አይነት ደሞዙ እየወረደ ነው ብለዋል። ስለዚህ እነዚህ ጉዳዮች ሪቫይዝ መደረግ አለባቸው። ታክስ ለመንግስት፣ ለልማት፣ ለሀገር ይጠቅማል። ይህንን በደንብ እናውቃለን። ግን ምክንያታዊ በሆነ መንገድ ጥናት ተደርጎበት ሰራተኞችንም አገርንም በማይጎዳ መልኩ በጥናት ተደግፎ መሻሻል አለበት ብለዋል። ምክንያቱም 600 ብር ነፃ ሲባል 600 ብር አሁን ደሞዝ የለም። ስለዚህ በዚች ሀገር ደሞዝ ነፃ የሚባል የሚቆረጥ መጠን የለም ማለት ነው ሲሉ ተናግረዋል። ነፃ የሆነ ደሞዝ የለም። በተወሰነ ደረጃ ዝቅተኛ የሆኑት እስከ 1500 ወይም 2000 ብር ሊሆን ይችላል። እነዚህ ሰዎች ነፃ መሆን አለባቸው። ይህ እንግዲህ በጥናት ተመርኩዞ እንጂ እኔ ፕሮፖዝ ማድረጊያ አይደለም ሲሉ ተናግረዋል። ወደ ላይ ያለው ደግሞ 10935 የነበረው 20 ወይም 30% እንዲቆረጥ ይፈለጋል። ነፃ ከሚሆነው እንደተጠበቀ ሆኖ 10 20 25 30 እያለ ሊሄድ ይችላል። በዚህ ክራይሱ ባለበት የሰራተኛ ደሞዝ እጅግ በጣም በከፍተኛ ደረጃ ዝቅተኛ እየተከፈለ ባለበት ወቅት ማሻሻያ ይገባዋልም ሲሉ ተናግረዋል።
የመንግስት ሰራተኞችን በተመለከተ በመንግስት በጀት የሚተዳደሩት ባለፈው በማክሮ ኢኮኖሚ ፖሊሲው የተወሰነ መሻሻያ ተደርጓል፣ ማስተካከያው በቂ ነው አይደለም የሚለው ጥያቄ እንዳለ ሆኖ ሲሉም ሐሳባቸውን ገልጸዋል። በሌላ በኩል የግል ተቀጣሪ ሰራተኞች አሉ። እነዚህ ሁለት አካሎች በአንድ ሀገር ውስጥ ነው የሚኖሩት፣ አንድ ገበያ ነው የሚሄዱት። በተመሳሳይ ገበያ ሄደው ግን የመሸመት አቅማቸው ይለያያልም ሲሉ ተናግረዋል። አሰሪዎቹም ዝቅተኛ ደሞዝ ወለል እስኪወጣ እየጠበቁ ነው። የደሞዝ ወለል ከፍተኛ ጉትጎታ ስላለ በቅርቡ ይፈታልን ብለው ተናግረዋል። ይህን የአሰሪዎች ፌዴሬሽን ሰራተኞች ኮንፌዴሬሽን መንግስት ያምንበታል ብለዋል። ታዲያ ለምን ዘገየ የኛም ጥያቄ ነው ሲሉ ተናግረዋል። በ2011 ዓ.ም 1156 ህዝባር 2011 የአሰሪና ሰራተኛ ህጉ ወጥቷል። ህጉ ላይ ዝቅተኛ የደሞዝ ወለል የሚያጠና ቦርድ መቋቋም እንዳለበት ስንነጋገር ከ2011 ዓ.ም በፊት የነበረው ችግር ነው እንድንስማማ ያደረገንም ብለዋል። ከዛ በፊት 6 ዓመት ከዛ በኋላ 6 ዓመት በጥቅሉ 12 ዓመታትን አስቆጠርን ስለ ደሞዝ በመነጋገር ህጉ ላይ ከተቀመጠ ደግሞ ተግባራዊ መደረግ አለበትም ሲሉ በአጽንኦት አሳስበዋል። ወደ መጨረሻው መረጃ ሳልፍ የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት እንዲኖራቸው የሚያስችል ረቂቅ አዋጅ ለምክር ቤቱ ተላለፈ። የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ የሚሆኑበትን አግባብ ለመደንገግ የወጣው ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ጸድቋል። የሚኒስትሮች ምክር ቤት በረቂቅ አዋጁ ላይ ባደረገው ውይይት ይህ አዲስ አሰራር የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብብ መልኩ ለውጭ ዜጎች ህጋዊ መሰረት መዘርጋቱን ለሀገሪቱ በርካታ ጥቅሞች እንዳሉት አጽንኦት ሰጥቷል። ከነዚህ ጥቅም መካከል የውጭ ካፒታል ወደ ሀገር ውስጥ እንዲገባ ማበረታታት፣ የቤት ልማትና ተደራሽነትን ማነቃቃት፣ የመኖሪያ ቤት ፍላጎትና አቅርቦትን ሚዛናዊ ማድረግ እንዲሁም ለዜጎች ስራ ዕድል መፍጠርን ይጠቀሳሉ። የህዝብ ተወካዮች ምክር ቤት ይህን ረቂቅ አዋጅ አጽድቆ ወደ ተግባር ሲገባ የውጭ ኢንቨስትመንትን በማሳደግና የሪል ስቴት ዘርፉን በማነቃቃት ረገድ ትልቅ ሚና ይኖረዋልም ተብሏል። ለዛሬ ያስኩላችሁ መረጃዎች እነዚህ